ሰላም የአይቲ ሶርስ ተከታታዮች እንደምን አላችሁ? ከሀገር ውስጥና ከዓለም አቀፍ የተመረጡ አጫጭር መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ አዳዲስ ፈጣንና ጠቃሚ መረጃዎችን መከታተላችሁን አትርሱ። በመጀመሪያ ወደ አርዕስቶቹ እንገባለን። ግብጽ ከበባና ትንኮሳ በሚመስል መልኩ እየተንቀሳቀሰች ነው ስትል ኢትዮጵያ ከሰሰች። ከሀገር ውስጥ ከውጪ በዲሞክራቲክ ሪፐብሊክ ኮንጎ የሚገኙ ነዋሪዎች የኢቦላ ሆስፒታል ድንኳኖችን አቃጥለዋል። እነዚህን ሁለት የተመረጡ መረጃዎች በተመለከተ ዝርዝር ያሉና የተተነተኑ መረጃዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ማዳመጣችሁን አትርሱ። ላይክ በማድረግ ቪዲዮን ጀምሩት። ወደ መጀመሪያው መረጃ ስናልፍ ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። አምባሳደር ነቢያት ጌታቸው ሐሙስ ግንቦት 13 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ በግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ተናግረዋል። ኤርትራ ነጻ ሀገር ከሆነች በኋላ ባህር በር አልባ አገር ሆና የቆየችው ኢትዮጵያ ባለፉት ጥቂት ዓመታት በመንግስት ደረጃ የባህር በር የማግኘት አጀንዳ በይፋ እየተራመደ መሆኑ ይታወቃል። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ የሚችል ስጋት ፈጥሮም ቆይቷል። በተጨማሪም በህዳሴው ግድብ ምክንያት ለዓመታት ተቃውሟን ስታሰማ የቆየችው ግብጽ ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎችንና መግለጫዎችን ስታወጣ ቆይታለች። ቃል አቀባዩ አምባሳደር ነቢያት ከዚሁ ጋር ተያይዞ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ የባህር በር ፍላጎቷን ባነሳች ጊዜ ኢትዮጵያን ለማድነቅ የሚደረጉ እንቅስቃሴዎችን የመጨመርና የመጠናከር አካሄድ እናያለን ብለዋል። አምባሳደሩ አክለውም ይህ የግብጽ እርምጃ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል። ቃል አቀባዩ ይህንን ያሉት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴን እና የወደብ ትስስርን በተመለከተ ግብጽና ኤርትራ ባለፈው ሳምንት ስምምነት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነም ጠቅሰዋል። ከውጭ ወዳገኘነውና ወደ ሁለተኛው መረጃ ስንገባ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የሚገኙ ነዋሪዎች የኢቦላ ሆስፒታል ድንኳኖችን አቃጠሉ። በቫይረሱ ምክንያት እንደሞተ የሚገመት ወጣት ቤተሰቦችና ጓደኞች አስከሬኑን ለቀብር እንዳይወስዱ በመከልከላቸው የተበሳጩ ሰዎች በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ ማዕከል ሆስፒታልን የተወሰነ ክፍል አቃጥለዋል። በሆስፒታሉ ላይ ቁሳቁስ መወርወር ጀመሩ። ለለይቶ ማቆያ ክፍሎች የሚያገለግሉ ድንኳኖችንም እንኳን አቃጠሉ ሲሉ የአካባቢው ፖለቲከኛ ሉክ ማሌምቤ በሩዋምፓራ አጠቃላይ ሆስፒታል ስለተመለከቱት ጉዳይ ለቢቢሲ ተናግረዋል። በሁከቱ ውስጥ ፖሊስ ህዝቡን ለመበተን የማስጠንቀቂያ ጥይቶችን ተኩሷል። በኢቦላ ምክንያት የሞተ ሰው አስከሬን በሽታውን በከፍተኛ ደረጃ አስተላላፊ በመሆኑ የቫይረሱን ስርጭት ለመቆጣጠር ደህንነቱ በተጠበቀ ሁኔታ መቀበር ይኖርበታል። በኢቱሪ ግዛት ቡኒያ ከተማ አቅራቢያ በሚገኙ የሩዋምፓራ ሆስፒታል የሚሰሩ የሕክምና ባለሙያዎች ፖሊስ ስርዓት ለማስከበር በሚንቀሳቀስበት ወታደራዊ ጥበቃ ስር እንዲቆዩ ተደርገዋል። የህግ አስከባሪዎች ጣልቃ ከመግባታቸው በፊት አንድ የጤና ባለሙያ ድንጋይ በሚወረውሩ ሰዎች ጉዳት ደርሶበታል ሲሉ የሆስፒታሉ ባልደረባ ወኪል ተናግረዋል። የሞተው ግለሰብ በአካባቢው ማህበረሰብ ዘንድ ተወዳጅ ስለነበረ በሞቱ የተበሳጩ ሰዎች የበሽታውን እውነታ አልተረዱም ሲሉ በኢቱሪ የኢቦላ ምላሽ አስተባባሪ የሆኑ ዣን ክላውድ ሙኬንዲ ለአሶሺየትድ ፕሬስ ተናግረዋል። የዓይን እማኞች በበኩላቸው ወጣቱ ከብዙ የአካባቢ ቡድኖች ጋር የተጫወተ የእግር ኳስ ተጫዋች ነበር ሲሉ ለሮይተርስ ተናግረዋል። እናቱ ለዜና ማሰራጫው ልጇ በኢቦላ ሳይሆን በታይፎይድ ህይወቱ ማለፉን እንደሚገምቱ ተናግረዋል። ለተጨማሪ ፈጣንና የተመረጡ ዜናዎች ይሄንን ቻናል ሰብስክራይብ ማድረጋችሁን አትርሱ። መረጃውን ከወደዳችሁት የላይክ ምልክቷን ተጫኑ። አስተያየት ሀሳባችሁ ስለሚጠቅመን ኮሜንት ሴክሽን ላይ አስቀምጡ። መልካም ጊዜ ይሁንላችሁ።